ሰላም ወንድሜ እንዴት ነህ? ሰላም ነው? እንዴት ነህ? እግዚአብሔር ይመስገን። ደህና ነህ? እንደምን ነህ? ሰላም ነው ወይ? እንዴት ነህ? ደህና ነህ? ኧረ እንዴት ነህ? እንደው የጠፍተህ ነው? በጣም ብዙ ጊዜ እኮ ተመላለስኩ እዚህ ቦታ ላይ። ተመላለስ? አዎ እየተመላለስኩ። ጎሊናጅ ጎሊናጅ ወደ ፍሏ ወደ ነበር ፍሏጅ ሱሪ አይበታበት ወሬሳ ተልተዲያው አሁን ምልክት አገኘው ባንተ ላይ ትናንት መጣው። አሁን እንዴት ነህ? ተመስገን። ተሽሏል? አሁን በብትሬ ቆማለሁ። ምልክት አግኝቼ አሁን ደህና ነህ? ተመስገን። አሁን ወገቤ ነው። በውጭ ሀገር የሚኖሩ ተማማቾች አረብ ሀገር የሚኖሩ እህቶቻችን ለወንድማችን እንግዲህ ቪዲዮውን አይተነዋል። ታማንና ወደ ህክምና ወሰደውና አሳከመው ብለው አለ። እቺን ሲን ካቁጠራት ዘመድ እቺን ቁጠራት አላቀም አንተማ ምን ወጣ ስምንት ሺህ 500 ብር ነው እሱ። 8500 ብር ነው እሱ። አሁን እሱ 8500 እህቶቻችን ከውጭ ሀገር የሚኖሩ በአረብ ሀገር የሚኖሩ እህቶቻችን ናቸው የኔ ሰጡ። እነዚህ እህቶች እንግዲህ አሳክምልን ነው ወስደህ የሚረዳው አካል ካለለ ወደ ህክምና ወደ ተሻለ ህክምና ወሰድና አሳክመው ብለውኝ ነው የላኩትኝ። እና አሁን ምን ይዤልህ ወደ ህክምና ወይስ አርገው ወደ ህክምና ይዞ የሚሄድ የለም? ኦኬ እሺ። ደግሞ አንዲት እህታችን ስሟ እንዲሁ መግለጽ ያልፈለገች እህታችን ይሄን ወንድማችን እንደዚህ ገንዘቡ ስጥልኝ ብላ ይሄን ደግሞ ሲችን ቁጠራ ደግሞ አይደለም 5300 አይደለም እሱ 5000 ናት። 5000 ናት። መጀመሪያ ሰጡ ደግሞ ተማማቾቹ ደግሞ 8500 ብር ነው። በጠቅላላ 13500 ብር ነው። እኔን ሳይሆን ማለት ነው በውጭ ሀገር የሚኖሩ እህቶቻችን ተማማቾቹንም የላካቸው መረቃቸው መቻቹ ጌታ አሳባቸው ይሟላላችሁ። አሜን። አሳባቸው ለሀገራቸው ጌታ እቅዳቸው ሞልቶ ሀገራቸው መጥተው ለመዝናናት ያብቃቸው። አሜን አሜን። ይባረኩ። እሺ የቱም 5000 ብር የላከችልህ አለ እሷን መረቃት
ዚያር ስጣት አሜን ሀሳቧን ያሟላላት አሜን ጌታ ወርቀቱን አሜን እጇም እግሯም አባተውን አሜን አባተውን አሜን ሀሳቧን ያሟላላት አሜን ሀሳቧን ያሟላላት አሜን ዚያር ስጣት አሜን ይቅናት በየሄደበት እንቅፋት ሾ ያግኛት አሜን ዚያር ስጣት አሜን ዚያር ስጣት አሜን ጌታዬ እንደሚመቻት አሜን። እንግዲህ የተወደዳችሁና የተከበራችሁ ውድ የአሌክስ ራያ የዩቲዩብ ቻናል ቤተሰቦች እንደምን አላችሁ? እንግዲህ ከአሁን በፊት ገንዘብ የላኩልኝ እህቶች ነበሩ። ይህን ገንዘብ ይዤ ከእመቤታችን ቤተክርስቲያን ብዙ ጊዜ ተመላለስኩኝ። እንግዲህ እሱም ለካ በአጋጣሚ ያን ወደ ጸበል ቦታ ወደ ፍልውሃው ጎልና ፍልውሃ ሄዶ ነበር እና ለብዙ ጊዜ ስመላለስ ወይ ወንድማችንን እንደዚህ አግኝቼዋለሁኝ። እግዚአብሔር የተመሰገነ ይሁን። ወንድማችን ከባለፈው አሁን ደግሞ ትንሽ ከፍልውሃው ደርሼ ስመጣ ትንሽ እንደዚህ ቁጭ ማለች እያለሁ እግዚአብሔር ይመስገን እያለ ነው። ይህን ቪዲዮ የምታዩ እንግዲህ በውጭ ሀገር ያላችሁ መርዳት ባትችሉም ሼር፣ ላይክ፣ ሰብስክራይብ በማድረግ አብረን ቤተሰብ እንሆናለን። እህታችን እንግዲህ በጣም ይቅርታ አድርጉልኝ እህቶች፣ ይህን ገንዘብ የላካችሁት በሰዓቱ እንግዲህ ከ7 ቀን ከ8 ቀን በላይ ሆኖታል። አጋጣሚ ሆኖ ደግሞ እኔ ብዙ ጊዜ በእርግጥ ተመላልሻለሁ እዚህ ከሱ ቦታ ላይ። ነገር ግን ወደ ፍልውሃ እሱ እንዳለው እንግዲህ ወደ ፍልውሃ ሂዶ በጣም አዘግይቻለሁ። በጣም ይቅርታ አድርጉልኝ። እንግዲህ ይህን ቪዲዮ የምታዩም ሁላችሁም መርዳት የምትፈልጉ ካላችሁ በ0915 6969 87 ይደውሉልን። እግዚአብሔር በወደደና በፈቀደ ደግሞ እንግዲህ ወንድማችን አሁን ወደ ሕክምና ይዤ እሄዳለሁኝ። እንግዲህ ወደ ሕክምና የሚወስደኝ የለም ብሏል። እነሱም እህቶቼ የላኩት ይሄን ገንዘብ ወደ ሕክምና ይዘህልን ሄድና አሳክመው ነው ያሉኝ። እንግዲህ ወንድማችን ደግሞ ወደ ሕክምና የሚወስደኝ አካል ስለሌለ እንደው ይዘህኝ ሄድ አድርገው ነው ወይ ነው ያለው። እንግዲህ ወንድማችን ወደ ሕክምና ቦታው እንሄድ በቃ ይዞ ተነስ፣ ቀስ ብለህ ተነስና ወደ ሕክምና ቦታ እንሄድ። ገንዘብህን ያዛ ኪስ አድርግ። ተነስ፣ ቀስ ብለህ ቆይ፣ ላግዝህ። ቆይ ቀስ አድርጌ ላንሳ። ኪስ አድርግ ገንዘብህና እንግዲህ እንደምትመለከቱት ወንድማችንን ወደ ሕክምና ቦታ ይዤ ልሄድ እየተንቀሳቀስኩ ነው። እንግዲህ በተረፈ ደግሞ ከሕክምና ቦታ የምናደርገውን ሁሉም ቪዲዮ አንድ ላይ ያሳያችኋለሁኝ።